እንደነዚህ የሚያማምሩ ፎቶ መስራት ይፈልጋሉ? እንግዳውስ ተከተሉኝ አሳያችኋለሁ። እንደዚህ ገራሚ ገራሚ የሆኑ ፎቶዎች መስራት ከፈለጋችሁ ደህና ናችሁ ወይ? ሁሉ ሰላም። ዛሬ እንዴት አድርገን እነዛን የመሳሰሉ ፎቶዎች መስራት እንዳለብን አሳያችኋለሁ። ማሰራት ከፈለጋችሁ ካልገባችሁ ኮሜንት ላይ ጻፉልኝ። ገብታችሁ ዩቲዩብን ሰብስክራይብ ብታደርጉልኝ ደስ ይለኛል። ላሳያችሁ። ዛሬ ይሄ አፕሊኬሽን ካላችሁ እዚህ አፕሊኬሽን ጋር እንሄዳለን። ይሄው እዚህ ጋር አለ ጂሚሌይ ማለት ይሄ ነው። ይሄ ማለት ነው። ከዛ እሱን አንዴ እንነካለን። እንደዚህ አድርገን እሱን እንነካለን። እሱን ከነካም በኋላ እዚህ ጋር የቀስት ሲደመር ምልክት አለች። አያት እዚህ ጋር ይችን ማለት ነው። ይችን አንዴ እንነካለን። ከዛ እዚህ ጋር ጋላሪ የሚል አለ። ጋላሪ የሚለውን አንዴ እንነካዋለን እንደዚህ። ከዛ ጋላሪ የሚለውን ነክተን አሁን የምንፈልገውን ፎቶ እኔ አሁን መስራት የምፈልገው ፎቶ የቱ ነው? የኔን ፎቶ አንዱን ላስገባና ላሳያችሁ። እዚች ጋር ለምሳሌ እኔ ይሄን ፎቶ ላስገባ አስገብቼ አሁን እዚህ ጋር መጻፍ ያለብኝ ነገሮች አሉ ማለት ነው። እናንተ እንዲገባችሁ ያክል ነው። አሁን ምንድነው እንግሊዘኛ የማንችል ሰዎች ወይም የማይችሉ ሰዎች ካሉ ምን እናደርጋለን? ኮዱ እዚህ ጋር ጽሁፉ ይኖርላቸዋል የምታዙት። እኔ አሁን በዚህ በመተርጎሚያው ገባለሁ ማለት ነው። እዚህ ጋር በመተርጎሚያው ገብቼ እዚህ ነካለሁ። እዚህ ፎቶ ምልክቱ ላይ ነክቼ አሁን ከዚህ ጋር እንዲሰራልኝ የምፈልገው ምንድነው የሚያምር ፎቶ ነው። በቃ የሆነ ፎቶ እንዲሰራልኝ እፈልጋለሁ ማለት ነው። ስለዚህ ምን ማድረግ አለብኝ? እዚህ መተርጎሚያውን መውሰድ ያለብኝ ማለት ነው። ያኔ ጽሁፉን መውሰድ ያለብኝ ይሄን ወስዳለሁ። አሁን ምን ነው ይሄን ኮፒ ለማድረግ ማለት ነው። ፎቶውን አስገብቼ ኮፒ ለእንትኑን ጽሁፉን አስገብቼ ኮፒ ለማድረግ ማለት ነው። በዚህ ኮፒ አደርጋለሁ። ኮፒ እላለሁ። እንደዚህ አድርጌ ኮፒ ልና እወጣና እዚህ ጋር ጂሚሌይ ጋር ገባለሁ ማለት ነው። ጂሚሌይ ጋር ስገባ አሁን እንደነገርኳችሁ ፎቶውን ማስገባት ነው። ፎቶውን ፈልጌ አስገባለሁ። ይሄንን ፎቶውን ፈልጌ አስገባለሁ። እዚህ ጋር እንደዚህ አድርጌ አስገባና እዚህ ጋራ ያን ኮፒ አድርጌ ያመጣሁትን ፔስት እለዋለሁ። ከዛ ምን አደርገዋለሁ? እዚች ጋር መጣና አያት እዚች ጋር መጥቼ ይችን ምልክቷ አለች አይደለ? ላሳያችሁ። እዚች ጋር አያት ምልክቷ፣ እሷን አንዴ ነካታለሁ። ከዛ ያው አሁን የኔን ፎቶ ሰርቶ ያመጣልኛል ማለት ነው። ትንሽ እንጠብቀዋለን። የሴት ነው፣ በሴት ነው። ገባችሁ? ይሄ የሴት ነው። የኔን ፎቶ አሁን ወደ እኔ ፎቶ እንቀይረው ማለት ነው። አሁን ምን አደርጋለሁኝ? እዚህ ጋር መተርጎሚያው ጋር ገባና ሌላ ወስዳለሁ። የወንድ ወስዳለሁ። እዚህ ጋር ምን አይነት ልውሰድ? እዚህ ጋር መጥቼ የወንድ መተርጎሚያ ወስዳለሁ ማለት ነው። እስኪ ሊየው። አሁን ፎቶ ላስገባ ማለት ነው። የኔም ፎቶ ላስገባ። ይሄን አስገባለሁ። ከዛ እዚህ ጋር ፔስት እለዋለሁ እንዲቀይርልኝ ማለት ነው። እዚህ ጋር ጠብቀዋለሁ ማለት ነው። እንደምታዩት የሚያምር ፎቶ ሰጥቶኝ ነው። እዚህ ጋር ዳውንሎድ ማለት ነው። ወይም ስክሪኑን ጫን ብለን ይዘና
እንደዚህ ጫን ስንለው ሴቭ የሚል ይመጣልና እንደዚህ ከዚህ ጋር ሴቭ ማድረግ እዚህ ጋር ሴቭ የምትላለች እንደዚህ ጫን ብለን ስንይዘው ሴቭ የምትል ትመጣለች። ሴቭ የምትለዋን መንካት ማለት ነው። እንደዚህ በቃ ቀላል ነው። ከተመቻችሁ ላይክ፣ ሸር፣ ኮፒ ሊንክ አድርጉት። ቀጣይ የ2 ወይም የ3 ወይም የ4 ቤተሰብ ከአንድ ላይ እንዴት እንደሚሰራ አሳያችኋለሁ። ከፈለጋችሁ ደግሞ እንዴት መስራት እንዳለብንና እንዴት መጻፍ እንግሊዘኛ የማይችሉ ሰዎች እንዴት መጻፍ እንዳለባቸው ወይም ደግሞ ስክሪንሾት አድርገው ወስደው እንዴት አድርገው መተርጎም እንዳለባቸው በቀጣይ ቪዲዮ አሳያችኋለሁ። ቀጣይ የሚፈልጉ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት።